ሰላም ሰላም፣ ውድና የተከበራችሁ የዩስሪ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለው አልሐምዱሊላህ፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ። እና ማለት ነው እንዴት ናችሁ አላችሁ ወይ? እኔ ደህና ነኝ። ይኸውላችሁ እንግዲህ የምንሰራበት ሰፈር ደስ የሚል መንገድ ዳር ነውና ከነፋሻው ጋር ማለት ነው አሱር በኋላ እንደዚህ ወጥት ብላችሁ ምናምን ሰፈሩን ስትቃኙ ደስ ይላል። እነዚህ ደግሞ የኔ መዝራዎች ናቸው። እኔ ውሃ ማጠጣቸው በትንጃን አለ፣ ሎሚ አለ፣ እዚህ ምንድነው ናና አለ፣ ሮዝመሪ አለ፣ የሌለ ነገር የለም። ቃሪያ አለ። ከፈለጋችሁ ማለት ነው እኛ ጋር መጣችሁ መውሰድ ትችላላችሁ፣ መጠቀም ትችላላችሁ። እና ማለት ነው እኔ የምላችሁ ያው አዲስ ጀማሪ ነኝ፣ ለዩቲዩብ አዲስ ነኝ ማለት ነው። ኢንሻአላህ ሁላችሁም ቢሆን የሰው ማደግ የሚያስደስታችሁ ተያይዘን እንደግላለሁ። እዛ ላይ ደግሞ ትንሽ የመዳም ቅመሞች አይመቻችልንም። ነገር ግን እንደምንም በቃ ባለችን ታይም ተፍ ተፍ እንበል እስኪ። እየሞከርኩ ነው ብሏል ያሴን፣ እየሞከርን ኢንሻአላህ አላህ የተሻለ ነገር እስኪሰጠን ድረስ መሞከርን የመሰለ ነገር የለም ማለት ነው። ኮንፊደንስ ይኖረን፣ ጥንካሬ ይኖረን። ሰው ሀገር ላይ ብዙ ነገር የሚያጋጥም ነገር ይኖራል። ለሁሉም ነገር ጥንካሬውን እሱ ይስጠን። ካላህ ጋር ደግሞ እኛ ደግሞ ስበቡን እናድርስ፣ እንስራ። እኛ እርስ በርሳችን ከተጋገዝን የማንደርስበት የማይሳካልን ነገር አይኖርም ማለት ነው። እንተዛዘን። ትልልቆቹም ፌመሶች ራሱ በእኛ ላይ ነው የፈመሱት፣ በእኛ ላይ ነው ያደጉት። ሲጀምሩ መጀመሪያ ላይ እንደኛ ናቸው እነሱም። ስለዚህ እኛም ደግሞ ከነሱ ከደረሱበት ደረጃ የማንደርስበት ምንም አይነት ምክንያት አይኖርም ማለት ነው። እንተባበር፣ እንተጋገዝ። አነሰም አደገም አንድ ሰው ሀሳብ ይዞ ሲወጣ አይዞሽ በርቺ፣ አይዞ ብሎ አስተያየት መስጠት ጥሩ ነው ላለሁኝ። እና ደግሞ ያው እንደ ጀማሪነታችን ፍርሃት ሊኖር ይችላል። ግን ደግሞ ዛሬ ካለንበት የተሻለ የሚሆነው ነገ፣ ከዛሬ ነገ፣ ከነገ ነገ ወዲያ እያለ እየተሻሻልን ሁሉም ሰው ማንኛውም ሰው መነሻውን ሳይሆን መድረሻውን በማሰብ የተሻለ ነገር ለመድረስ ኢንሻአላህ ሁላችንም እንሞክር፣ እንጣር እላለሁኝና እዚህ ሆነን በትንሹም ሀሳብ አንስተን የምንወያይ ከሆነ የምንነጋገር ከሆነ አንዳችን የምናውቃትን ነገር ለሌሎቹ ለማያውቁት ሁላችንም የየራሳችን የምናውቀው ነገር ይኖራል። አንዱ የሚያውቀውን አንዱ አያውቅም እና የሚጠፋንን ነገር እየተጠያየቅን የምናውቃትን ነገር ደግሞ ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያልን እየተነጋገርን አብረን እንደግላችኋለሁ። ኢትዮጵያ ስንገባ ነገ ወዲያ ምን ልስራ ከምንል እዚሁ ሞኔታይዛችንን እንትን ብለን አሳድገን ዩቲዩባችንን ቀስ ብለን ከሄድን በኋላ እዛ ደግሞ መስራት የምንፈልገው ነው ወይም ያሰብነውን ነገር ስንሰራ ቶሎ ስኬታማ ለመሆን እንችላለን ማለት ነው። እና ኢንሻአላህ ያው ሁሌም መቼም ሰው ሀገር አንቀርም፣ ሀገራችን መመለሳችንን የማይቀር ስለሆነ ለረድቶን ወደ ሀገራችን ስንገባ ስራ የምንጀምርበት መስሪያ ይሆነናል ማለት ነው። እና እንተባበር።
ሁላችንም አንድ ላይ ለማደግ እንሞክር፣ እንተጋገዝ። ጥፋት ሲኖር እዚህ ላይ ጥፋት አለ፣ ይሄን ብታስተካክይ በቃ በቪዲዮ በተሰራበት መልእክት የሚያስተላልፈውን ነገር ትክክል ከሆነ ደግሞ ትክክል ነሽ፣ በርቺ፣ በርታ። ስህተትም ነገር ካለው ደግሞ ይሄ ቢስተካከል፣ ይሄ ነገር እንደዚህ ቢሆን ብላችሁ ኮሜንት እያረጋችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ኮሜንት በተለይ ያኔ ከምንም በላይ የሚያጠነክር እሱ ነው። ለምን በቃ አንድ ሰው የሆነ ሀሳብ ሰንዝሮ በርቺ ጥሩ ነው ከተባለ ጥንካሬ ሆኗል ለዛ ሰው ድጋሚ እንዲሰራ ድጋሚ እንዲወጣ ኮንፊደንስ ይሆናል ማለት ነው። እና ላይክ እና ኮሜንታችሁ አስፈላጊ ነው ማለት ነው። ስለዚህ ቪዲዮውን እያያችሁ ያ ቪዲዮ ደግሞ የሚጠቅም ሊሆን ይችላል፣ ወይንም ደግሞ እኛ የምናየው ቪዲዮ ለእኛ ባይጠቅምን ለባለቤቱ ለሰራው ሰው ሊጠቅም ይችላል። ወይንም ደግሞ ያ የሰራው ሰው ደግሞ ለራሱም ለሌሎችም የሚጠቅም ቪዲዮ ሊሰራ ይችላል። ስለዚህ በቃ እና በረታታ በሁሉም አይነት መንገድ ማለት ነው። ተያይዘን እንደግ እላለሁ። እንግዲህ ይሄን ይመስላል ሰፈራችን ማለት ነው። አቡዳቢ ያላችሁ ወየ በሉኝ፣ ጉረቤት የሆናችሁ ማለት ነው አቡዳቢ ውስጥ ያው የኛ ሰፈር ነው እኮ ምናምን በሉኝ እስኪ። ብዙም ሀበሻ የለም መሰለኝ እዚህ ሰፈር አላየውም ብቻ ነኝ እና አልሐምዱሊላህ ለኩል ሀል ኢንሻአላህ በሌላ ጊዜ ደግሞ የሆነ ስራ ማስብ ያለው እስቲ መጣለሁ አበረታቱኝ። ላይክ ሼር እያደረጋችሁ አይዞሽ በርቺ ያልፋል እያላችሁ ድጋፍ ሆኖ ማለት ነው። ኮንፊደንስ እንዲኖረኝ የመስራት ፍላጎት እንዲኖረኝ ምናምን ስኬታማ እንደሆን አይዞሽ አይዞ መባባል ያስፈልገናል ለሁላችንም ማለት ነውና ትልቅ ደረጃ ከደረሱት ጋር እኩል እንድንሰለፍ እኛ ራስ በራሳችን መደጋገፍ አለብን ማለት ነው። ሳንሰለቻችን የሚጠፋንን ነገር እየተጠያየቅን እንዴት ቪዲዮ መፖሰት እንዳለበት፣ እንዴት ኮፒራይት ሲሆን ማጥፋት እንዳለብን፣ እንዴት በቃ ብዙ ዩቲዩብ ላይ እንትን የሚሉ የሚጠፉን ነገሮች ይኖራሉ። እነሱን እርስ በራሳችን እየተጠያየቅን ተያይዘን እንደግላችኋለሁ። ይህንን ይመስላል እንግዲህ የዛሬ ቪዲዮ ማለት ነው። ባረካለሁ ፊኩም። በያላችሁበት ሰላም ሁኑ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ቤተሰቦቻችንን ሰላም ያርግልን፣ እኛም ሰላም እንሆን በያለንበት እላለሁኝ። ሰላም ሁኑልኝ። ቻው ባይ ባይ።